ህይወትም የተማርኩት ካንተ ነው። ታዲያ ለምን አሁን አትወጪልኝምሽ? አልችልም ሮቢ፣ እባክህን እሺ በለኝ። እባክሽ ሚራ፣ አሁን ለምንም ነገር ዝግጁ አይደለሁ። እንሞክር የኔ ፍቅር፣ እኔ እኮ በጣም አፈቅራለሁ። ሚራ እባክሽ ተይኝ፣ እኔ ለራሴ በጣም ብዙ ጭንቀት ላይ ነኝ። ይሆናል፣ እባክህን እኔ አሁን ከጭንቀት አስወጣለሁ። አድናን፣ ሮቤልን እኮ ለማስተኛት እየሞከርኩ ነበር። አንቺ እኮ መልካም ሴት ነሽ። የባልሽን ወንድም አስተኝተሽ የምታስታመሚ መልካም ሴት። እንዳንቺ ልበቀና እኮ ማንም የለም። አዎ ወንድሜ፣ ሚራ በጣም ጥሩ ሰው ነች። ልታስተኛ እየሞከረች ነበር። አዎ ወንድሜ ጥሩ። ለወንድሜ የምታደርጊውን እርዳታ በደንብ አወኩኝ እኮ። ጥሩ ነው እንደዚህ መርዳትሽ። አድናን፣ ዛሬ ነው እሺ ከዚህ ቤት የምወጣው? ስለሱ ነበር ላወራ አመጣጤ። ልተኛ ነበር መሰለኝ። አስተኛው። አድናን እንዳትከተኝ፣ አስተኛው። አንቺ ሁሉ ነገር የእግር እሳት ነው። እሺ እንዴ የተጣልታችኋል አይመጣም ብዬ ነው ያሰብኩት። እሻው ምንድነው የምንለው? ቆይ እንደውም የራሱ ጉዳይ ካልፈታውሽ እያለ አይደል? በዚሁ እንደውም ይቀራል። አንቺ ያምሻል እንዴ? ወንድሜ እኮ ከሚስቱ ጋር እንደማቀጥ ጭራሽ አያስብም። እባክህ በሱ አይምሮ እንደዚህ አድርጎ የሚያስብ መስሎሃል? አይ ንግግሩ ግን አይመስለኝም። በደንብ ያውቃል፣ ጠንቅቆ ያውቃታል። ማ አድናን? እንዴ አሁን እኮ አምኖ ነው የወጣው። እባክህ እሱ የሚገባው አይነት ሰው አይደለም። አስተኙ ብለሽ እኮ ነው የወጣው። ትንሽ እንኳን አይገባሽም እንዴ? አልገባኝም። ቆይ ሮቤል ገብቶት ሳይገለን ወይ የሆነ ነገር ሳያደርገን ዝም ብሎ ነው የሚሄድ ይመስላል? አላውቅም ቢላ፣ እኔ በዚህ ሰዓት አልገባውም ብዬ ከማስብ የሆነ ነገር ገብቷል ብዬ ባስብ ይሻለኛል። እንዴ አድናን ምን ሆነ ነው? ሮቢንና ሚራን ድጋሚ ሲሳሳቸው። ወይኔ በድጋሚ? ይህንን ሁሉ ጊዜ እንደሸወዱኝ ዛሬም ሸወዱኝ። በእነሱ ቤት አታልሉኝ። ታዲያ ምን አለክ? ላስተኛው ነው ደግፍ እያስተኛሁት ነው እያለች። አንተስ ምን አልካቸው? ገና እንዳየኋቸው በገላገልኳቸው አሰምቶኝ ነበር። ግን ብቻ ምን ልበልሽ፣ ዛሬ ለትዳር አለመታመን፣ የቤተሰብ መፍረስን፣ የህይወት ስቃይ፣ የትዳር አለመግባባትን፣ ውጥንቅጥን፣ ብቻ ምን ልበልሽ ያስጠሉ ብዙ ነገሮች ፊት ለፊቴ ባይኔ ተመለከቱ። በጣም ይገርማል። ሰው ግን በጣም ደካማ ነው። የሚጠቅመውና የሚጎዳውን እንኳን እኮ ለይቶ አያውቅም። ለምን አልሽ? አንተን የመሰለ ባል እያላት ከሌላ ወንድ ጋር በጣም ይገርማል። ሌላ ወንድ እኮ አይደለም፣ የገዛ ወንድሜ እኮ ነው። አይዞህ አድናን፣ ይገባኛል እኮ እንደተጎዳ። ግን ደግሞ አስታውስ፣ ዛሬ እኮ የመጀመሪያ አይደለም ይሄን ነገር ስታውቅ። አንቺ ካለሽ እበረታለሁ። ሉዓላዬ፣ አንቺ መጽናኛዬ ነሽ። እመነኝ አድናን፣ እኔ ሁሌም አብሬ ነኝ። አመሰግናለሁ። ቆይ ግን ምን ልታደርግ ነው? ምን አደርጋለሁ? ሮቤልንም ለአንቺ ስል ሚራንም ለልጄ ስል ዝም ብዬ እንዲኖሩ መፍቀድና መኖር ብቻ ነው ያለኝ አማራጭ። ያልፋል። እሺ ትንሽ ጊዜ ነው። ደግሞ ስለተረዳኝ በጣም አመሰግናለሁ። ካላለፈ ነው ሁሉም ነገር ያልፋል። አንተ እኮ ተስፋ ስቆርጥ አታምርም። እሺ ማን ወዶ ተስፋ ይቆርጣል ብለሽ ነው ብለውላ። እስቲ ትንሽ ረፍት አድርግ። እስኪ ወጋ አድርጌ ልምጣ። ከዚህ ቤት መውጣት እፈልጋለሁ። አይሆንም። አሁንም እንደባለፈው ልጠጣ ነው አይደለ? ጨጓራዬን በእነሱ በመጠጥ ደግሞ ጉበቴን ልጨርስልኝ አላደርገው። ምን እናደርጋለን ሮቤል? እንዴ ካወቀም አወቀ ነው። አድናን አውቆ ከሆነ የጊዜ ጉዳይ ነው እንጂ ይገለናል፣ ዝም አይለንም። ቆይ አንተ አውቆ ዝም ይላል ብለህ ታስባለህ እንዴ? አይልም መቼም። ስለዚህ አላወቀም ማለት ነው። በቃ አሁን የምን ጭንቀት ነው እንዴ? እንዴ አላወቅም እንዳልን አልጋ ላይ አይቶናል እንዴ? ንግግሮች እኮ እንዳለቀን ያለው ያስታውቃሉ እኮ። ወይኔ ጉድ! እሺ አሁን ምን እናድርግ ሮቤል? አውቋል አላወቀም ምናምን እንቆይ? እንደዛ ነው የምትለኝ? አይ እናጣራ ሚራ፣
ማጣራትም አለብን። እንዴት ነው የምናጣራው? እኔ እንጃ በሆነ ነገር በቃ በምን እንደሆነ አላውቅም። ብቻ ግን በሆነ ነገር እናጣራ። የሆነ ነገር ምንድን ነው? አንጠይቀው። ወይኔ ብቻ እኔ አላውቅም ሚራ አላውቅም። በአካንትን በጫበጭ እንዴ። ቆይ እስኪ ምን ብለን ነው የምንጠይቀው? ስለኔና ስለሚስት አልጋ ላይ ስለምናደርገው ነገር ታውቃለህ አታውቅም ብለን ነው የምንጠይቀው? እንደዛ ነው? ይገለናል አልኩሽ እኮ ሚራ። እኔ መተው አልችልም። አይ እንግዲህ አንተ ፍርሃት ላይ ነህ። ፈርታ አታስፈራረኝ። እላይ ለሽን ተልሻ ነው እንዴ? ቆፍጠን በል እንጂ ወንድ እኮ ነው። ወይኔ ጉዴ ሮቤል። ወንድሜ ከሃዲ ሲጠራው እንዴት ያማል! ወንድሜ የሚለው ቃል በፈጣሪ ከኋላ ልብስ ተበላሽቷል። እሺ ቀይረዋለሁ። አዎ ቅድም ለምን ነበር የመጣው? ፈልገኝ ነበር አይደል? እዚህ መሆን ትችላለህ። ይሄ ልነግርህ ነው። አመሰግናለሁ በእውነት ወንድሜ። ድሮም እንደማጨክንብኝ ያውቃለሁ። ወንድሜ እኛ እኮ እንደዚህ ስንዋደድ ነው የሚያምርብን። ለራሳችን እንደናጡት ሁለት ብቻ ነው። ለሆናም በምን እንዳስፈራራት አላውቅም፣ ግን እዚህ እንድትሆን ነው የምትፈልገው። መካከላቸው ያለው ነገር ምንድን ነው ልነግረኝ ትችላለህ? እኔ ግን አይመስለኝም ወንድሜ። እኔ ከዚህ ከሄድኩኝ ወቅ ለሆና ተከትላኝ ትሄዳለች። እንደማችል ወቅ። የምን ፍቅር? መቼም ለሆነ አታፈቅርህም። ቅድም ደግሞ እኮ በጣም አሞኝ ነበር ሚራ ያስተኛችኝ ወንድሜ። ታውቃለህ ራሴን ልሰጥ ነበርኩ ሳባን መጣ ኖሮ። አሞሃል፣ ፊት ያስታውቃል። በጣም ደክሟል። አዎ ብታይ ያዞረኛል። ለምን እንደሆነ አላውቅም። በቃ ያለበት ሁኔታ በጣም ከባድ ነው። አይዞ፣ የምታምነው ፈጣሪ ካለ እሱ አይደለም። በቃ ወንድሜ ይህን ብቻ ነው የምትለኝ? ምን እንድልህ ፈልገህ ነው ሮቤል? ምንም። አይ ዝም ብዬ ነው። ቆይ ምንድን ነው? አውቃለሁ ቢስ አላወቅም እንዴ? ይህ ሰውዬ በጣም እያጠራጠረኝ ነው እንዴ። ምን አይነት አስመሳይ ነው! ይህንንም እንዳምነው ይጠብቃል። ማፈሪያ! መቼም እንዳወቅኩ ያውቁ ብቁ እንዳልሆነ የምገላቸው። አድናን መጣኝ። ንግታ እባክህን ይቅርታ አድርግልኝ። ለምኑ? እባክህን እንደገና ባልና ሚስት ነው። ጥሩ ፍቅር ጊዜ ይኑረን። ይሄ ክፍል ደግሞ ያላንተ በጣም ነው የሚደብረው። እኔና አንቺ ጥሩ ባል ለመሆን ሞክሬያለሁ። አንቺ ግን እኔ ምን አይኔ ፍቅር ምን ጥሩ ሚስት ለመሆን አልታደልሽም። ባሌ እኔ እኮ ሮቤልን መንከባከብ ያስደስታል ብዬ ነው። ያንተ ወንድም ስለሆነ እኮ ነው። በጣም እንጂ። እኔ እኮ ስለ ሮቤል አላወራሁኝም። ቀን ተመሰለኝ እኮ። ታዲያ ቆይ ምን ልበል? ለምን እቀናለሁ? ወንድሜ እኮ ነው። ምንም ያስቀናኝ ነገር አለ? እኔ እንጃ። ግን ደግሞ ምንም ነገር አንተ እንዳሰብኩ አይደለም። እሺ ምን አሰብኩኝ እኔ ነው? ወይስ እንዳስብ የምትፈልጊው ነገር አለ? አድናን እኔ እኮ ስላልገባኝ ነው። እውነት በግልጽ ብትነግረኝ ሁሉንም ነገር አስረዳሃለሁ። እንዳስብ የምትፈልጊው ነገር ካለ ይህንን ጥያቄ ለ99ኛ ጊዜ ልጠይቅሽ። አረ የለም አንተ ካሰብክ ብዬ እኮ ነው። በቃ አታስቢ። አሁን ልብሴ ልቀይር ነው። ውጪ። እንዴ አፍረህ ነው እንዴ ባሌ? ቆይ ለምንድን ነው የምወጣው? ለገላዬ ክብር አለኝ። ልብ ያልፈቀዳት ሴት ፊት ለፊት ደግሞ ገላዬን ማሳየት አልፈልግም። ወንድ አይደለ እንዴ? ቆይ ምን ችግር አለው? ገላ ገላ ነው።
የሴትም የወንድም ገላ ክብር አለው። እሺ በተገኘበት አይገለጥም። አገባሽ? እኔ እኮ ግን ሚራ ውጪ። ቆይ እየልትሄድ ነው ልብሱን የምቀይረው? ከሉሄና ጋር የራት ቀጠሮ አለኝ። ለዛ ልዘጋጅ ነው። ምን አታደርገውም? አሁን ውጪ ልብስ ልቀይር ነው አልኩሽ። አንቺ አሰበኝ እንዴ? በጣም ጥሩ በቀል እያብሰለሰልኩኝ እንደዚህ እገልሻለሁ። እንዴት ግን እንዴት እንደሚያደርገው ለካ ብዙ ያስቀባጥራል። ልብስ ልቀይር። ሴትዮ አንቺ አትዘጋጅም እንዴ? ለምኑ? ከአድናን ጋር አልበሉ አይደል እንዴ? ራት? አዎ እንኳን አስታወስሽኝ። በደንብ መዘጋጀት አለብኝ። አድናን ሊያናድዳት ፈልገው ነው መሰለኝ። አንቺ ግን ምን አይነት ባለጌ ሴት ነሽ? ከባሌ ጋር አስታውሽ ስትኝ አታፍሪም እንዴ? ለምንድን ነው ማፍረው? ሴትዮ ሰውየው እኮ ባለትዳር ነው። እንዳትጨርሹ ሚራ፣ አድናን ባለትዳር አይደለም። ከረሳሹ ላስታውስሽ። ስሚ ባለትዳር ነው፣ እኔ ደግሞ ሚስቱ ነኝ። ያውም ደግሞ እርኩስ ነኝ። በቅርቡ ደግሞ የልጅ አባት አደርገዋለሁ። ሚራ ከቻልሽ ሰጂው እኔን አጨቅጭቂ። አንቺ ብቻ ሮቤልን ታይልኝ እንጂ የአድናን ችግር የለውም። ሮቤል እህቴን ያገናኘኝ እንጂ አልፈልገውም። አታስቢ። ሮቤል እህቴ እንዳለች በምን ያውቃል? ያውቃል፣ ደግሞም ያገናኘኛል። ይሄን ማን ያለሽ? ራሱ ነው ያለኝ። እርግጠኛ ነሽ? አዎ በደንብ። በቃ አንቺ ተዘጋጅ ለራቱ። አንድ እውነት ልንገርሽ፣ ሮቤልን ከተውሽልኝ አድናንን ሰጥሻለሁ። አትሳሳጂ። አድናንን እንኳን አንቺ አይደለሽ የምትሰጪ። ደግሞ ሮቤል በብር 10 ራሱ ቢሆን ዞር ብያ ላየው። እሺ እንደዛ ከሆነ እንስማማለን። አንተ ግን ያመሃል እንዴ? ሳራን ከየት ልታመጣት ነው? ሳራ ያለችበት ቦታ ትንሽ ያላልካት ካለችበት ከሰማይ ቤት ነው የምታመጣት? እንደዛ ነው ሮቤል ማስተዋቆም ከእንዳንተ ሰውዬ ልጅቷ እኮ እንዳትሄድ እያደረካት ነው ያለው። እዚህ የምቆይበትን መንገድ እየሰጣት ነው። እና ለሙት ሰማያለሽ፣ ከዚህ ሲለኝ መላሳጣ በቃ ለሆነ ተጠቅሜ ቀሩ አለቀ። አዎ አንተ አብዳል፣ በፍጹም ጤነኛ አይደለም። ከዚህ እንሂድ፣ እኔ ገንዘብ አለኝ፣ እንደፈለግን መኖር እንችላለን አልኩ። አንተ ግን አንሄድም ብለህ ድርቅ አልክ። ይኸው ራስ ለችግር ታመጣለህ። እኔ ለሆናን ጥያት መሄድ አልችልም። ሉሄና በቃ የአድናን ናት። ሮቤል እኔ እናንተ የራሳችን ህይወት እንኑር። ሚራ በጭራሽ አላደርገውም። እኔ ለሆናን መተው አልችልም። ዛሬ ራት ይበላሉ፣ ነገ ደግሞ ይፋቀራሉ፣ ከዛን ይጋባሉ። እነሱ ኮከባቸውን ገጥመዋል። ይታያል። እኔ እናንተ የራሳችን ህይወት እንኑር ማለት የምን ራት ነው የሚበሉት? ዛሬ ማታ ራት ቀጠሮ አላቸው። ለራት ቀጠሯቸው ከአሁኑ እየተዘጋጁ ነው ያሉት። እርግጠኛ ነሽ ሚራ? ሁለቱም ናቸው የነገሩኝ። አይ አይሆንም ሚራ፣ አድናንማ እንደዚህ ያደርግ። ሮቤል እባክን አይንህን ግለጥ። እኔና ልጅ እየጠበቅን ነው። ከኛ ጋር ኑር። ከነዚህ ሰዎች ርቀን እንሂድ። እየለመንኩ ነው። ውጪ ሚራ። ምን ውጪ? እሺ እንዴት አባቷን የሚያደርጋል? አይሆንም። ይቺን መቼም ማሳለፍ ያለ ይቺን እኔ ነኝ የምቀድመው። ልክ ነኝ አይደለሁም? ምንም አላውቅም።